የሰጣችሁ የራሳችሁ ነገር አለ። ሰው ጋር አታወዳድሩ። ሙሉ አካል አለኝ፣ እጄ እግሬ፣ ሁሉ ነገሬ ሙሉ ነኝ። ሰርቼ ማንኛውም ከዜሮ ተነስቶ እስታደገ ድረስ ከዜሮ ተነስቼ ውይይች ልጅ ቅመም ናት እንዴ? የማርያም ቅመም እንደዚህ ይሆናል እንዴ ብሎ ሰው እስኪገረም ድረስ ራሴን ዝቅ አድርጌ አስቤ አላውቅም። ከፍም አላረግም፣ ከማንም አላንስም። የማንስበትም ነገር የለኝም። እግዚአብሔር ይመስገን እጅም ሙሉ ነው ሁሉ ነገሬ። ግን እኔ ከተነሳሁበት ተነስቶ አይደለም የሰው ልጅ እዚህ የደረሰው። እስካሁን ድረስ ከቤተሰብ ላይ ሳይወርድ ነው። እኔ ደግሞ ገና ልጅ እንግዲህ ከቤተሰብ ወርጄ ራሴ ጋር እየጣርኩኝ የምታገል ሰው ልመሰልም ምሳሌም ልደረግ የምችል ሴት ነኝ። ከማንም ጋር አታወዳድሩኝ። ማንም ንግስት ልዕልት በሉ፣ ልዕልታችሁን እዛው፣ ንግስታችሁን እዛው። እኔ የራሴ የሆነ ነገር አለኝ። እሺ፣ እኔ የራሴ የሆነ ነገር አለኝ። በጣም ምኮራበት፣ በጣም ዝንት የምልበት፣ ከምን ተነስቼ ምን እንደደረስኩ ሞራል አለኝ ራሱ እግዚአብሔርና ቅመም ሲሉኝ የሆነ ሞራል አለኝ። ካሁን በኋላ ስፖስቱ እንደውም ቅመሟ እያላችሁ የማርያም ቅመሟ እያላችሁ ፖስቱኝ። እሺ፣ ትምህርት መሆን እንፈልጋለሁ የምላችሁ ለዚህ ነው። ትናንት እንዲህ አልነበርኩም። መከራም ቢበዛብኝ ነገሮችንም እየተቋቋምኩ ቢሆን ዛሬ ላይ ደርሻለሁ። እግዚአብሔር ይመስገን። ምሳሌ መሆን የምፈልግ ሴት ነኝ። ከማንም ጋር አታወዳድሩኝ። ያቺ ሴት ወይንም ያ ሰው ንጉስና ንግስት ከሆኑ እኔን ተውኝ በቃ። ንግስትም ንጉስም አይደለሁም። እሺ፣ በፈጣሪ ምሳሌ የተፈጠርኩ እኔ ሰውን በሰውነቱ ነው የማከብረው እንጂ ንግስት ንጉስ ስለሆነች አይደለም። ማንንም ሰው እኩል ነው የማየው። ቅመም እግዚአብሔርን ቅመሞች እናንተን ትልቅ ታዋቂ ቲክቶከር ታውቃላችሁ፣ እዛ ሰው ጋር ነው የማያችሁ። ጭራሽ ከእናንተ አስበልጭ የምወደው የማከብረው ሰው ይኖራል እንጂ ጭራሽ የምፈራው የምሸማቀቅበት የማፍርበት እንደዚህ እላፊ የሆነ ነገር እኔ ማሮቼ ስነሳ የማርያም ቅመሙኝ ከሆነ በዩኒፎርም ነው እዚህ የደረስኩት። እሺ፣ አንድ ነገር ልንገራችሁ። በዩኒፎርም ዛሬ በለበስኩት ልብስ ብትጠቋቋሙም እኔ እዚህ የደረስኩት ዩኒፎርም ለብሼ ነው። እሺ፣ ታውቃላችሁ አይደለም? እኔ እዚህ የደረስኩት ዩኒፎርም ለብሼ ነው። ዛሬ የለበስኩትን ልብስ ወይ እንደዚህ ለበሰች ወይ እንደዚህ ሆነች ምንም ልልበስ ጭራሽ ኮንፊደንት ልትነሱኛ አይገባ፣ አትችሉም። እሺ፣ ምክንያቱም ከምን እንደተነሳው ስለማቅ ራሴን ስለማቅ ማለት ነው። ሁለተኛ ነገር ደግሞ ከዛሬ ውጭ አልናገርም። እሺ፣ ስለዚህ ኮንፊደንስ አለኝ ነው የምላችሁ ነገር ብጥቅጥቅጥቅጥቅ ያለ ቅድድድ ያለ ልብስ ለብሼ በወጣ እዚህ ጋር በጣም ኮንፊደንስ አለኝ። ዩኒፎርም ለብሼ ነው እዚህ የደረስኩት። ኦፍኮርስ። ሁለተኛ ነገር ደግሞ እኔ ሰው ጋር ስሆን ማንም ሰው ይሁን እውነት አሁን የኔ አድናቂና የሌላ ሰው አድናቂ አንድ ላይ ትሆናላችሁ። ያ ሰውና እኔ በምንም ነገር ቢሆን ልንገናኝ እንችላለን። ክብሬን እስካልነካ ድረስ ዝም ብሎ ቅይም ከሆነ እንገናኛለን። ልጆቼ ለምንም ነገር አትቸኩሉሽ። ሌላ ሰው ደግሞ እዚህ መታችሁ ንግስቴ ልዕልቴ ጋራ ማንም ልዕልታችሁ ትሆን፣ እኔ ሰው አልነካም። እሺ፣ አልሳደብ። እስቲ ይሁኝ እንደው በመቤቴ ማን ጋር ነው አፌን ተካፍቼ አንቺ ቆሻሻ፣ አንቺ ምናምን፣ አንቺ ሸሌ፣ አንቺ ብያቃለሁ። እኔ ስንት ዓመቴ ነው? እሺ፣ ግን እዚህ ላይ ማለት ነው ብያቃለሁ። አላውቅም። አፌ ተከፍቶ የማያውቅም እንደዚህ አይነት ነገር። አንድ የሰው ጋር ተጫውቻ ያለው አንዴ ብቻ ማለት ነው። ገባችሁ? አንዴ ብቻ። ምን እያልሽ ነው አዳ? ምን እያልሽ ነው አዳማ? ማሬ የሰው ስም አታንሱ ነው እኔ ጋር እዚህ ጋር የሰው ስም አታንሱ ነው። እሺ ፍቅሬ፣ ብዙ ሰዓት አይሻለሁ እዚህ ጋር። ግን እኔ እያልኩ ያለሁትኝ እኔን አሁን ልክ አንድ ሰው ለመረበሽ ሰው ጋር ሄዳችሁ የኔን ስም ጻፉ አልልም አይደለ? ልክ እንደዛው ልክ የሰው ስም እዚህ ጋር ጻፉ። ሌላ ነገር ይመስላል። ገባችሁ? ለዛ ነው። ምን በሌላ ነገር ልወስዱ ፈልገሽ ነው ማሬ? እሺ። እና ሁለተኛ ነገር ደግሞ ሰው ጋር ስቀያየም ወይም አብሮኝ የሚሰራ ሰው ጋር ከተጣላሁኝ እንደምንም ብላችሁ ለማስታረቅ ነው መሞከር ያለባችሁ። አሁን ባለፈው ልክ በዛ እንደው 5 ቀን እኔና ቢኒዘር የሆነ ቪዲዮ ሳንሰራ በተከታታይ ብንቆይ እናንተ ታባብሱትና ኦልሬዲ ወይ ታጣሉናላችሁ ወይ ደግሞ እኛ እንታረቅና እናንተ ዳር ትቀራላችሁ። እሺ፣ ስለዚህ እንደዚህ ከሚሆን ደግሞ ጸጥ 10 ቀን ዝም፣ ከ10 ቀን በኋላ ተዱበታላችሁ። እሺ፣ የመጨረሻ ነገር ነው ይሄ ነው። የመጀመሪያ ሰው ጋር አትመስሉኝ። እኔም የራሴ ቦታ አለኝ፣ ያ ሰውም የራሱ ቦታ አለው። የሰው አለባበሳ ተበሉ። እኔም በገንዘብ ያውጥቼ ነው የምገዛው፣
ያ ሰውን በገንዘቡ አውጥቶ ነው የሚገዛው። እሺ በጣም ኮንፊደንስ አለኝ። እግዚአብሔር ይመስገን እጅ እግር አለኝ። ከማንም አላንስም። 4 ነጥብ። እሺ እንደዛ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁን ደግሞ ልክ ማንም ሰው አቅባጭ እንዳለው እግዚአብሔር ይመስገን ቅብጥ የሚያደርጉ ልጆች አሉኝ። ቅብጥ የሚያደርጉኝ ከማንም በላይ። እሺ እዚህ ጋር እኔን የሆነ ነገር መናገር ከፈለጋችሁ መጀመሪያ አዳኞቹን እለፉ ማሮቼ። እነሱን ለመናገር ደግሞ መጀመሪያ እኔን እለፉ። የሆነ ነገር ስታስቡ ቅመሞችን እያሰባችሁ እኔን ለመናገር እያሰባችሁ ብዬ ነው። ቅመሞች ከተነሱ እንግዲህ አይላችኋል ማሮች፣ ዲብጥ አድርገዋችሁ ነው የሚሄዱት። እኔ ደግሞ እንደሚችሉ አሳይላችኋለሁ። እነሱ ደግሞ እኔን ያስከብሩኛል። ወንድሞቼም እህቶቼም እነሱ ስለሆኑ ማለት ነው። እሺ እና ያው እንደዛ ነገር ነው። ልንገራችሁ ብዬ ነው። ከጠቀማችሁ እንጂ ካልጠቀማችሁ ተውት። ሰላም እንዴት ነህ? ደህና ነሽ? አለሁ አልሐምዱሊላህ። ቢስ ነው እማ ደህና ነሽ? አንቺ እርግቤ አንተ ምን አባሽ? አይደረግም እኮ ማሬ፣ ምንድን ነው አይደረግም ውዴ። የኔ ፍቅር ግን እግዚአብሔርን ስላሰብክልኝ አመሰግናለሁ የኔ አባት። እንዴት ደስ እንዳለኝ ማርያምን ጌታ በኋላ እምቢ አለኝ። ከዛ ውይ ማር የለውማ ፍቅሬ እምቢ አለኝ። የኔ ወድ ነገር እግዚአብሔር ያክብርልን። እንዴት ነሽ? እንዴት ነሽ? የኔ እናት ደህና ነሽ? እግዚአብሔር ይመስገን። እማ እኮ ልብህ እኮ ቃልብ እኮ ወይ አለሜ ደህና ነሽ? ሲንጃል አዳማሬ ከነ ንፍጥሽ እኔ እወድሻለሁ። ደህና ነሽ? ምን ሆነሽ ነው? የአንቺ ፍቅር ጉንፋን አስያዘኝ። ወይ ማርያም ያለች ለምታ የኤቢ ነው። እንደው ልክክ ልክክ አታርጊ ባር የኔ ማር ሳምሽ ዛሬ ቴንኪውሽ የኔ ማር አመሰግናለሁ። እወዳችኋለሁ። ትመቹኛላችሁ። ጌም እንጫወት። የጌም ሙድ የለኝም ላለ ብላችሁ መቀጣት አልችልም። አይ የለም የለም፣ የጌም ሙድማ አለሽ። ንፍጥሽን ሳናፍጠው ይገባሻል። አቤኔ ገብቷል አልገባም? አቤኔ አልገባም። ማሪ አቤኔ አልገባም፣ ግን ቁጭ ብሎ ያንቺን ላይ እየተከታተለ ነው። እናቴ ትሙት ያኔ ፍቅር ፍቅሬ ጋርሽ ብዬ ጥራልኝ እስኪ አንዴ ጥራው አይደለም ሙድ የሰማሁትን እናገራለሁ። ሙዴ ያኔ አሉልሽ ፒስ ነው። በስመ አብ ና አብለጨለጭኩኝ እኮ አንተ ወዝ ቀንሱልኝ፣ በእናታችሁ በእናታችሁ ወዝ ቀንሱልኝ። ነሽ ምን ነው ያልገባው? ሪንግ ላይት አልሰጥም ብሎኝ የኔ ፀይ ማሳ አንተ ኤቢ ውጣለት፣ እገላለሁ። አረዳለሁ እንዴ አንቺ ሰለሽ ስሚ፣ ከአንቺ ቤት ከወጣን በኋላ ሄደ እንትና ያዳሩ ማን የሚሉት ስሚ ዝም ብለሽ ስሚ፣ ቁጭ በይና ስሚ። ኤቢ ውጣለት፣ ቁጭ በይና ስሚ። ነገር እያወራሁሽ። እሺ ቆይ እኔ አትወጣለትም ማሪ? አልወጣለትም፣ ይቅርታ። ከፈለጋችሁ ተደዋወሉ፣ ወጣችሁ Cocoa. No. Cocoa what?
እናቴ ወይ ፍቅሮቼ፣ ሲኖሪታን ሼር አድርጉላት። ሲኖሪታን ገዝት ላይ ላስገባት፣ አቤኔንም ላስገባው፣ እሷም ትግባ። ከዛ ፎሎ እናስደርጋት። ሲኖሪታ አንድ አበባ ስጭ ማሬ። የለሽም እንዴ ፍቅሬ? ኮኮባ ወይም አንቺ ነሽ? ደህና ነሽ ማሬ? አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነሽ? በጣም ነው የምወድሽ። እፈራለሁ ማውራት። እኔም በጣም ነው የምወድሽ የኔ ወርቅ። አለ ብዬ አስባለሁ። ጋይቶች ልንገራችሁ፣ ስሙኝማ። ግምጃዬ ትመጣና እርጉዝ ነኝ ትለኛለች፣ መንገድ ላይ ማለት ነው። ከዛ በኋላ ታዲያ ምን አማረሽ እላታለሁ። ስልክህን አላችኝ። ይኸው ከዛ እንደዚህ እንዴት አመሻችሁ ግን? ለማንኛውም ሁላችሁ ነው ማሬ። እንደው ቀስ ብለህ አታዋርደኝም? እንደው ስታዋርድ ቀስ ብሎ እኮ ነው ሰው ልጅ የሚያዋርደው። ውድዋ ይኸውልህ፣ አሁን በዚህ አጋጣሚ ማለት ነው ሲኖሪታ እህታችን 100,000 ፎሎ ከገባሽ 200,000 ብር ትሰጫለች ተብላለች። እና እስኪ ሁሉንም ሲኖሪታ የሚለውን አካውንት ፎሎ አድርጉት በላቸው። ሁላችሁም እዚህ ጋር ያላችሁ ቤተሰቦች የሲኖሪታን አካውንት ፎሎ አድርጉበት። ከእናንተ ምንም የሚጎልባችሁ ነገር ስለሌለ ፎሎ አድርጓት። እሷ ግን የምታገኘው ነገር አለ። ስለዚህ ሁላችሁም ጋይስ ፎሎ አድርጓት። እሺ፣ እኔ ጋር ደግሞ ከ1 ሚሊዮን በላይ ተከታይ አለኝ። የእኛ ተከታዮች የምትወዱን ከሆነ የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም ሲኖን ፎሎ አድርጉልን። ኦሬዲ እየሄደ ነው። ትንሽ ነው የቀርን። ሁላችሁም ተጋግ